በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም እንደምላችኋል የተወደዳችሁ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2018 ዓመተ ምህረት የ6 ወራት የስራ አፈጻጸም በተመለከተ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ቀደም ሲል በመግቢያችን የተከታተላችሁትን ከዚሁ የተቀነጨበውን ጉዳይ ነው። ዛሬ ዜና ኢትዮጵያ አብዛኛው ትኩረቱን እዚሁ ጉዳይ ላይ አድርጎ ከናንተ ጋር ቆይታውን ያደርጋል። እናንተም ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ዜና ኢትዮጵያን የመራን መሐሌት ታደለና አሸናፊ እንዳለ ከናንተ ጋር ቆይታ የምናደርግ ነው የሚሆነው። በድጋሚ አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ወደ ቀዳሚ ጉዳያችን እናልፋለን። በኢትዮጵያ ግብርና ላይ በተሰሩ ዘርፈ ብዙ ስራዎች ባለፉት 6 ወራት ከዓመታዊ እቅዱ 78 በመቶውን ባሳካ መልኩ 999 ሚሊዮን ኩንታል ምርት መገኘቱን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2018 የበጀት ዓመት የ6 ወራት የስራ አፈጻጸም በተመለከተ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ ነው ይሄን ጉዳይ ያነሱት። በመላ ሀገሪቱ ተንቀሳቃሽ ላቦራቶሪዎችን እያዘጋጀን ነው ብለዋል። ይህም ምርታማነትን በእጅጉ የሚያሳድግ ስለመሆኑ ተናግረዋል። ሞላ ለማየሁ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዛሬ በተካሄደው የህዝብ ተወካዮች ምክር ቤት 10ኛ መደበኛ ጉባኤ ላይ ማብራሪያ ከሰጡባቸው ጉዳዮች አንዱ የግብርና ዘርፍ ነው። ባለፉት 6 ወራት በግብርና ዘርፍ ስኬት ተመዝግቧል ያሉት ጠቅላይ ሚኒስትር አብይ በተከናወኑ ዘርፈ ብዙ ስራዎች ግብርና መጠነ ሰፊ የሆነ ለውጥና እድገት እያመጣ መሆኑን አብራርተዋል። በሰብል ሆርቲካልቸርና በጥጥ ምርቶች የዘንድሮውን ዓመታዊ እቅድ 79 በመቶ በ6 ወር ማሳካት መቻሉን ገልጸዋል። ይህም በሚቀጥሉት 6 ወራት ተጠናክሮ ከቀጠለ ከእቅድ በላይ ማሳካት እንደሚቻል አመላካች መሆኑን ተናግረዋል። በግብርና የተገኘውን አመርቂ ውጤት ማስቀጠልና ማስፋት እንደሚያስፈልግም አስረድተዋል። የዚህ ዓመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የዓመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በፕላንና ልማት ሚኒስቴር በመላ ሀገሪቱ በተደረገ የግብርና ቆጠራ ወይም ሴንሰስ መረጃ እንደሚያመለክተው በግለሰብ አርሶ አደሮች በክላስተርና በቴክኖሎጂ አጠቃቀም ከለውጡ ዓመታት ወዲህ ከፍተኛ እድገት መኖሩን ጠቅላይ ሚኒስትር አብይ ተናግረዋል። ከዚህ ሴንሰስ በግብርና ዘርፍ ያለውን ብንመለከት በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። በመላ ሀገሪቱ የሚደረግ የአካባቢ ጥበቃና የእርከን ስራ እየሰፋ ሲሆን የግብርና ተረፈ ምርት ወይም ኮምፖስት ማዘጋጀት እያደገ መምጣቱን ጠቁመዋል። የማዳበሪያ ፋብሪካ በሀገር ውስጥ መስራት ብቻውን በቂ አይደለም በሚል በመላ ኢትዮጵያ ተንቀሳቃሽ ላቦራቶሪዎች የተዘጋጁ መሆኑንና ይህም ምርታማነትን እንደሚያሳድገው ጠቅላይ ሚኒስትሩ ገልጸዋል። እያንዳንዱን መሬት ፈትሸን ለዚያ አፈር ለዚያ የምርት አይነት የሚያስፈልገውን ማዳበሪያ ዩሪያ ብቻ ሳይሆን ተቀላቅለው እንደየቀጠናው እንደየከባቢው ማቅረብ ያስፈልጋል በሚል ጥናት እየጀመረ ነው። ይሄ ጥናት ሲጠናቀቅ ባለው
የሙያተኞች ትንበያ ለእያንዳንዱ መሬት የሚያስፈልገው ማዳበሪያ አይነትና መጠን ማቅረብ ከቻል አሁን ካለው ምርት በእጅጉ የኢትዮጵያ ምርት ሊያድግ እንደሚችል ይገመታል። የአረንጓዴ አሻራ ለአካባቢ ጥበቃ ከፍተኛ ሚና ስላለው እንዲሁም ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚቆጠሩ መሬቶች የበጋ እርሻ የሌማት ትሩፋት ኢኒሼቲቭ ተደማምረው ኢትዮጵያ ውስጥ ያለውን የግብርና እርሻ ማሻሻላቸውን ጠቅላይ ሚኒስትር አብይ አስረድተዋል። የባንዳና ባዳ ጥምረት ኢትዮጵያን ለመጉዳት ቢሞክሩም ሊያሸንፏት አይችሉም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የጸጥታ ችግሮችን ለመፍታት መንግስት ሁልጊዜም የውይይት በሩ ክፍት መሆኑንም ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። ይህንን ጉዳይ ደግሞ የተመለከተው ሪፖርተራችን ባየ ሙላት ነው። የህዝብ ተወካዮች ምክር ቤት ዛሬ ባደረገው መደበኛ ስብሰባ የምክር ቤቱ አባላት ከሰላምና ደህንነት ጋር የተያያዙ ጥያቄዎችን አንስተው ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተውበታል። የውይይት ፖለቲካን መገንዘብ የተሳናቸው ቡድኖች የውጭ ባዳዎችን ተልዕኮ ተሸክመው ሀገራዊ ፕሮጀክቶችን ለማደናቀፍ እየሞከሩ ስለሆነ ይህን ለመቆጣጠር መንግስት ምን እየሰራ ነው የሚል ጥያቄ ከምክር ቤቱ ተነስቷል። በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በምላሻቸው በሐሳብ የበላይነት ያለማመንና የባንዳነት አመል የኢትዮጵያን እድገት ሲያዩ አይናቸው በሚቀላ ባዳዎች ታግዘው ግጭት ተሸካሚዎች ተፈጥረዋል ብለዋል። መንግስት የጸጥታ ችግሮችን ለመፍታት ሁልጊዜም የውይይት በሩ ክፍት መሆኑንም ነው የገለጹት። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያ የተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በተከፈተው የውይይት በር በየአካባቢው በርካታ ታጣቂዎች እየተመለሱ መሆኑን ተናግረዋል። አሁንም የባንዳና ባዳ የጥፋት ጥምረት ኢትዮጵያን ማሸነፍ እንደማይችል ጠንቅቆ ሊያውቅ እንደሚገባም ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። አርቆ የማየትና ዘላቂ መፍትሄ የማይታያቸው ወገኖች የሀገር ሉዓላዊነትን አደጋ ላይ ከሚጥል የጥፋት ሽርክና ራሳቸው ሊጠብቁ እንደሚገባም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ፣ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒልክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥለው ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። መንግስት ስለ ኢትዮጵያ ሉዓላዊነት ሲል ለችግሮች በወደ ሰፊነት መፍትሄ ለመስጠት እየሰራ መሆኑንም በማብራሪያቸው ጠቅሰዋል።
ተመልካቾቻችን አሁን ደግሞ የምክር ቤቱን ውሎ ሲከታተሉ የቆዩ ባልደረቦቻችን ተጨማሪ መረጃ ወደሚሰጡባቸው ጉዳዮች ነው የምናልፈው። ምርጫን ለማካሄድ የሚያስችል አስተማማኝ ጸጥታ መኖሩን ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማ አባላት በሰጡት ማብራሪያ ላይ ተናግረዋል። ከትግራይ ክልል ጋር ተያይዞ ያለውን ሁኔታ በተመለከተም ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። እዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሰለሞን አበጋዝ በቀጥታ መስመራችን ላይ ይገኛል። ሰለሞን እንዴት ቆይተሃል? ጠቅላይ ሚኒስትር አብይ አህመድ በሰላም በምርጫና ወቅታዊ ሁኔታዎች ላይ ምላሽና ማብራሪያ ሲሰጡ ነበር ዛሬ ለሕዝብ ተወካዮች ምክር ቤት አባላትና ከዚህ ጋር ተያይዞ ያሉ መረጃዎችን አጋራን። መልካም ማለትና አሸናፊ እንግዲህ ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ቆይታ ከሕዝብ ተወካዮች ምክር ቤት አባላት ከተነሱላቸው አበይት ጉዳዮች መካከል አንዱ የሰላምና የጸጥታ እንዲሁም ደግሞ የፊታችን ግንቦት 24 የሚካሄደውን ምርጫ በተመለከተ ነበር። በዋነኝነት እንግዲህ የወቅታዊ ጉዳይን ስንመለከት በትግራይ አካባቢ ላይ ያለው ነባራዊ ሁኔታ አሁናዊ ሁኔታው ምን ይመስላል የሚል ጥያቄዎች ተነስቶላቸው ነበር። ጠቅላይ ሚኒስትር አብይ አህመድም በምላሻቸው እንግዲህ ኢትዮጵያ ብዙ ፈተናዎች እያጋጠሟት እስካሁን አልፋለች፣ የፈረጠመ ጉልበት ያመጣች ሀገር ነች። ነገር ግን በተለይ ትግራይ አካባቢ ያለው ሁኔታ ከዚህ በፊት እንደነበረው በተለይ የፖለቲካ ከፋፋይ ሀሳቦችን የሚያራምዱ የፖለቲካ ሰዎች ያሉበት እንዲሁም ደግሞ የኢትዮጵያን መውደቅና የኢትዮጵያን ማደግ የማይፈልጉ ኃይሎች የሚንቀሳቀሱበት እንዲሁም ደግሞ በአማራና በትግራይ አካባቢ ያሉ የወሰን ይገባኛል ጥያቄዎች እንዳሉ ይታወቃሉ። እነዚያን በኃይል ለመፍታት የሚደረጉ ጥረቶች እንዳሉ ያስተዋሉት። ይሄ ነገር ግን የሚፈታው በህግና በህገ መንግስታዊ ምላሽ የሚያገኝ ጉዳይ ሆኖ ሳለ በሌላ እንቅስቃሴዎች የሚያደርጉ አሉ። እሱ ደግሞ ለጥፋት ተልዕኮ የሚውል ካልሆነ በስተቀር የትግራይ ህዝብ ዋነኝነት የልማት ጥያቄዎች አሉበት። መልማት ማደግን ይፈልጋል እንደሌሎቹ የኢትዮጵያ አካባቢዎች ሁሉ። ነገር ግን እነዚህ ኃይሎች የሚያደርጉትን እኩይ ተግባር ሊከላከል ይገባል። በተለይ ደግሞ ወደ ተዋናይነት ሊቀየር የሚገባ መሆኑን ያነሱበት ነው። ከዚያ ውጭ እንግዲህ የሰላምና የጸጥታ ሁኔታን ለማደፍረስ የሚንቀሳቀሱ ኃይሎችን እንግዲህ ኢትዮጵያ ለመመከት የማድረግ አቅሟ እያደገ መምጣቱን ከኢኮኖሚ አንጻር እያደገ መጥቷል። በሌላ በኩል ደግሞ የማድረግ አቅሟ የተቋማት ግንባታም እየፈረጠመ መጥቷል የሚል ሀሳቦች አንስተዋል። ከዚህ አንጻር የአየር ኃይልን የሚያነሱበት ሁኔታዎች አሉ። ከዚህ ቀደም በተለይ በራሪ አካላት ወይም ደግሞ አውሮፕላኖች በጣም በቁጥር አነስተኛ ነበሩ። አሁን ግን የማድረግ አቅሙ እየጨመረ ይመጣል። ስለዚህ ኢትዮጵያን ለመንካት የሚሹ የውስጥም ባንዳ የውጭም ጠላቶች ካሉ ቆመው ሊያስቡ ይገባል የሚል ሀሳቦች አንስተዋል። ስለዚህ ነገሮች ሁሉ ጥያቄዎች የሚፈቱት በንግግር በውይይት ነው የሚል ሀሳቦች አንስተዋል። በሰላምና የጸጥታ ጉዳይ ላይ እንግዲህ ኢትዮጵያ የመጣችባቸው መንገዶች ሁሉ ከበፊት ጀምሮ ማለት ነው በታሪካችን እንደምናውቀው ጠቅላይ ሚኒስትሩም ዛሬም እንዳነሱት እንግዲህ 3 ጉዳዮች አሉ። አንደኛው በንግግር ችግሮችን የመፍታት ባህላችን አለመዳበሩ፣ ከቤት ጀምሮ እስከ ሀገር ያለን ጉዳዩ በጠመንጃ ችግሮችን በውይይት የመፍታት ባህልን ላለመምጣት ጠመንጃን ማንሳት እንደ አንድ ችግር ያነሱበት ሁኔታዎች ነበሩ። ሌላ እንግዲህ የኢትዮጵያ ባንዳዎች በቅጥረኞች እንደመኖራቸው ትልልቅ ገድሎችም ላይ እንግዲህ ከጥንት ከአድዋ ጀምሮ እስካሁን ድረስ ያለ ጉዳይ ነው። ሶስተኛ ደግሞ የውጭ ጠላቶች አሰፍስፏል የኢትዮጵያ ማደግና መልማት የማይፈልጉ እነዚህ እንግዲህ ለመመከት ጥረቶች እንደ ሀገር የሚደረግበት ነው። አቅማችን አድጓል የሚል ሀሳቦች አላቸው። በተለይ ደግሞ የውስጥ ኃይሎችን ቁስል ለማከም ሳይሆን በአጠቃላይ ግን የኢትዮጵያ ምሰሶ ለመናድ የሚሞክሩ ኃይሎችን የማድረግ አቅማችን አለና ማሸነፍ እንችላለን የሚል ሀሳቦች ተነስቷል። እንግዲህ ጸጥታና አጠቃላይ የደህንነት ስጋቶች አሁን ላይ እዚህም እዚያም ቢኖሩ እነሱን በመፍታት ረገድ ግን አስተማማኝ ሰላም እየተገነባ እንደሆነ ጠቅላይ ሚኒስትሩ አብራርቷል። በሌላ በኩል እንግዲህ ምርጫ 2018 7ኛው ዙር ምርጫ ይደረጋል ግንቦት 24 ላይ ከምክር ቤት አባላትም የተነሱ ጥያቄዎች አሉ። በዋነኝነት ስጋቶች የሉም ወይ እንዴት ነው ማካሄድ የሚችለው የሚል ሀሳቦች ተነስተው ነበር። በዚያ ረገድ እንግዲህ ከ88 ሺህ በላይ የሚሆኑ ባለሙያዎች ተቀጥረው ከግብርና ሌሎች በየአካባቢዎች በቀበሌዎች ላይ ጥናት ሲያደርጉ ነበር። በሱ ጥናት መሰረት እንግዲህ ስጋት ያን ያክል የለም። በተለይ ደግሞ 2013 6ኛው ዙር ሀገር አቀፍ ምርጫ ላይ የተካሄደውን የተሻለ ሰላማዊ ፍትሃዊና አካታች በሆነ መንገድ ሁሉም የተፎካካሪ ፖለቲካ ፓርቲዎች የድርሻቸውን የሚወጡበት ህብረተሰቡ ደግሞ በዚህ ምርጫ ላይ ሰላማዊ እንቅስቃሴ የሚያደርግበትን መንግስት ይሰራል አበክሮ እያከናወነ ነው የሚለው የጸጥታ ስጋት ግን ምርጫውን ከማካሄድ የማይገድበን ነው የሚል ሀሳቦች አንስተዋል። አጠቃላይ እንግዲህ በወቅታዊ ሁኔታዎች ላይ ጠቅላይ ሚኒስትሩ ማብራሪያ ሲሰጡ ኢትዮጵያ ፈርጥማለች፣ ኢትዮጵያን የሚገዳደሩ የኢትዮጵያ ማደግ መልማትን የማይፈልጉ ኃይሎች አሉ። ይሄ ግን መቼም ቢሆን አይሳካላቸውም። ኢትዮጵያውያን ከዚህ በፊት ተባብረው ትላልቅ ገድሎችን እንደፈጸሙ ሁሉ አሁን ደግሞ የመንግስት አቅምና አቋምም ጠንካራ በመሆኑ ሴራ የሚሸርቡ ታሪካዊ ጠላቶችም ውስጥ ባንዳዎችን የመመከት አቅማችንን አጠናክረን እንቀጥላለን ብለዋል። መሀሌትና አሸናፊ እናመሰግናለን ሰለሞን ለመረጃው። መልካም ቀን ይሁንልህ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው። በዛሬው የዜና ኢትዮጵያ ቆይታችን ደግሞ ትኩረት ያደረግነው
ጠቅላይ ሚኒስትር አብይ አህመድ የ2018 የ6 ወራት የስራ አፈጻጸምን በተመለከተ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች የሰጡትን ምላሽና ማብራሪያ የተመለከተ ነው የሚሆነው። እዛው ላይ ቆይታ እናደርጋለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር የማይችሉ ናቸው ሲሉ ተናገሩ። ኢትዮጵያ ከቀጠናው ሀገራት ጋርም በትብብር ለጋራ ልማት እንደምትሰራ አረጋግጠዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን ሮዛ መኮንን በቀጥታ መስመራችን ላይ ነው የምትገኘው። ሮዛ እንደምን ቆይተሻል? ጠቅላይ ሚኒስትሩ በተለይ ከቀይ ባህር ጋር አያይዘው የኢትዮጵያ የህልውና ጉዳይ እንደሆነ ይታወቃል። ከዚህ ጋር ያነሷቸው ሀሳቦች አንድምታ እንዴት ይገለጻል የሚለውን ጠቅላላ አድርገሻለሽ። አመሰግናለሁ አሸናፊ። ቀደም ሲል እንዳልከው እንግዲህ የተወካዮች ምክር ቤት አባላት ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ6 ወር አፈጻጸሙ ላይ ትኩረት ያደረጉ ጥያቄዎች አንስተውላቸዋል። ከአነሷቸው ጉዳዮች አንዱም ከዚሁ ከብሔራዊ ጥቅም ጉዳይ ጋር የሚገናኝ እንዲሁም በዲፕሎማሲው መስክ ከሀገራት ጋር እየተሰሩ ያሉ ስራዎች ምን ገጽታ አላቸው የሚለውን የዳሰሱ አይነት ጥያቄዎች እንደዚሁ የተነሱበት ነበረ። በማብራሪያቸው ሰፊ ሀሳቦችን ያነሱባቸው ጉዳዮች አሉ። በዋናነት ልናነሳ የምንችለው እንግዲህ መንግስት ለነገው ትውልድ እየሰራ ካለው ነገን የሚዋጅ ኢትዮጵያን የሚያሻግር ተደርገው ሊቆጠሩ ከሚችሉ ጉዳዮች አንዱ የባህር በር ጥያቄ ነው። የባህር በር ጥያቄ የህልውና ጉዳይ የሆነው ኢትዮጵያ አሁን ባለችበት ሁኔታና በቀጣይ ትንበያው ሊያመላክት በሚችለው በህዝብ ቁጥር፣ በኢኮኖሚያ፣ በሌሎች ጉዳዮች የባህር በር አስፈላጊ በመሆኑ ይህንን ማሳካት ለነገ ትውልድን መዋጀት ተደርጎ ሊቆጠር የሚችል ነው። በርካታ ትውልድን የሚያሻግሩ ስራዎች ላይ እንደመስራቷ ይህን የባህር በር ጉዳይ ማሳካትም ሌላኛው ትልቁ የብሔራዊ ጥቅም ጉዳይ ተደርጎ ተይዞ እየተሰራ ነው የሚገኘው። እንደ መንግስት የተነሱ ሀሳቦች ማህበረሰቡ ገዝቷቸው መላ ኢትዮጵያን በዚህ ልብ ነው እየተንቀሳቀሱ የሚገኙትና ይህ ሂደት ከብሔራዊ ጥቅም ጋር የሚገናኝ እንደመሆኑ ኢትዮጵያውያን ይህንን ለማሳካት የማይፈነቅሉት ድንጋይ እንደሌለ በግልጽ የተቀመጠበት የተመላከተበትም ጭምር ነው። እንደውም እንደሳቸው አገላለጽ ተፈጥሯዊ ነገርን መጋፋት ነው ለውታል። ተወልደው አድጎ መሞት እንዳለ ሁሉ የተፈጥሮ ሂደት ኢትዮጵያን በቀንዱ እስካለች ድረስ በቅርብ ርቀት ላይ እንደምትገኝ ታሪካዊም የህግም የተፈጥሮም አካል እንደመሆኗ የቀይ ባህርና የባህር በር ጉዳይ ተገለላ እና ባዳ ሆና ልትቀመጥ የምትችልበት ምንም አይነት አመክንዮዎች ሊኖሩ አይችሉም የሚለው ሀሳብ በደንብ በምክር ቤቱ ሪፖርታቸው የተንጸባረቀበት ነው። ይህ ሲሆን ግን የሚሄዱ ወይም ደግሞ ይህንን ለማሳካት የሚደረጉ እንቅስቃሴዎች በሙሉ በደንብ በውይይት በጋራ ተጠቃሚነት ላይ ሰጥቶ በመቀበል መርህ ላይ ትኩረት ያደረጉ ስለመሆናቸው በደንብ ያመላከቱበት ነው። እንደውም የኢትዮጵያ የዲፕሎማሲ ዋነኛ አውድ የሚቀነቀንበትና የሚቀዳው ከጎረቤት ሀገራት ጋር በሰላም በፍቅር አብሮ በመጠቀም መኖር እንደመሆኑ ከነዚህ ሀገራት ጋር በተሻለ ሰጥቶ በመቀበል መርህ የተንቀሳቀሱ ስለመሆኑ የሰሞነኛውን የአይሻን እንኳን ፕሮጀክት አንስቶ በጥቂቱ ማንሳት እንደሚቻል የጠቀሱበት ነው። እንደምናስታውሰው ከቀናቶች በፊት የሶማሊያውም የጅቡቲውም ፕሬዝዳንቶች እዚህ ኢትዮጵያ ውስጥ ሆነው በጋራ የመረቁት የኤነርጂ ትስስር አንዱ ነው። ስለዚህ እንደነዚህ ያሉ ትስስርን የሚያጎሉ ከድንበር አልፈው ከጎረቤት ሀገራት ጋር በባህል በቋንቋ ያለንን አንድነት ሊያጠናክሩ የሚችሉ ትብብሮች ደግሞ የተሻለ ስራ እንድትሰራ ኢትዮጵያም ከፍ እንድትል አብራም የጋራ ተጠቃሚነት የሆኑ ሀገራት አብረው እንዲያድጉ እድል የሚሰጥ ነው። የባህር በር አውድም ከዛው ጋር የሚገናኝ ነው። የባህር በር ተጠቃሚነት በሰጥቶ መቀበልና በጋራ ኢትዮጵያ በርካታ የማድረግ አቅሟን እየገነባች ያለችበት ጊዜ አሁን ነው። የታላቁ የኢትዮጵያ ህዳሴ ግድብ፣ የአየር መንገዳችን፣ ሌሎች ትልልቅ የሚባሉ ሜጋ ፕሮጀክቶች በእጇ ያሏት ለዜጎቿ ተደራሽ እያደረገች ያለች እስከ ቀጠናው ትስስር ድረስ የሚዘልቅ ነው። ስለዚህ እነዚህን ሰጥቶ በመቀበል ሂደቶች የሼር ድርሻዎች ካሉ በዓለም አቀፍ የንግድ አግባቦች ሁሉ ሊከወኑ የሚችሉባቸው አማራጮች ስለመኖራቸው እንደዚሁ ያነሱበት ሂደት አለ። ከዛም ባሻገር ብዙ አይነት አማራጮች እንዳሉና በጠረጴዛ ዙሪያ ሊፈቱ የሚችሉ ጉዳዮች የበለጠ ቦታ እንዳላቸው አንስተዋል። ነገር ግን የብሔራዊ ጥቅምን ማስከበር ለሌሎች ሀገራት ምሳሌ ሆኖ እንደምንመለከተው ማንም ሀገር ብሔራዊ ጥቅሙ እስከተነካበት ድረስ የትኛውም ርቀት ድረስ ሄዶ ብሔራዊ ጥቅሙን እንደሚያስከብር ሁሉ ኢትዮጵያ የምትሄድባቸው ርቀቶች ያንን ያመላከተ ከዓለም እውነታ የወጣ አለመሆኑን በደንብ ያስገነዘቡበት ሂደትም አለ። ስለዚህ ኢትዮጵያ በብዙ መልኩ ለምሳሌ እንደ አሰብን አንስተዋል፣ እንደ ምሳሌ ጠቅሰዋል። በአሰብ ኢትዮጵያ የነበረው መንግስት በወቅቱ በርካታ ነገሮችን ትልልቅ ፕሮጀክቶች የተገነቡበት አካባቢ ነው። ይህንን አካባቢ ታዲያ በኢትዮ ኤርትራ ሰላም ዙሪያ ላይ ግለሰቦች መተው ከዛ በኋላ ኢትዮጵያ በህግ አግባብ እንዳገኙት ሁሉ መብታቸውንና የራሳቸውን ወረት ኢትዮጵያም የራሷን ወረት ልታገኝበት አትችም የሚባል ምንም አይነት አመክንዮ እንደሌለና ኢትዮጵያ ልታገኝ የሚችልባቸው እድሎች ሰፊ መሆናቸውን አንስተዋል። ነገር ግን አሁንም በትብብር ማዕቀፍ በአንድነት በጋራ መሆን እንደሚጠበቅበት ያነሱበት አግባብ አለ። ኢትዮጵያ ሁሌም ትኩረት አድርጋ ጎረቤቶቿ ጋር በዲፕሎማሲያዊ ግንኙነት እያጠናከረች በቀጠናው ልትተሳሰርባቸው የምትችላቸው መንገዶች ሁሉ
እያበረታችና እያጎለበተች ከጎረቤት ሀገራት ጋር በሰላምና በፍቅር መኖርን ግን እንደ መጀመሪያ አማራጭ አድርጋ የባህር በር የህልውና ጉዳይ መሆኑንና የተፈጥሮ ጉዳይ መሆኗን ግን ከማንም በላይ አስረግጣ ብሔራዊ ጥቅሟ ሊከበር የሚችልባቸውን አውዶች ሁሉ ተጠቅማ ግን ያንን ማሳካት እንደሚገባትና ለዛም እየተሰራ ስለመሆኑ በሪፖርታቸው ያነሱበት አግባብ አለ ማለት ነው። አሸናፊ ሮዛ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናልሽ። እንቀጥላለን ተመልካቾች። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። አባቶቻችን የኢትዮጵያ አየር መንገድን ለዓለም ኩራት አድርገው እንደገነቡት ሁሉ የአሁኑ ትውልድ ደግሞ በቴክኖሎጂና በአርቲፊሻል ኢንተለጀንስ አዲስ የታሪክ ምዕራፍ እየጻፈ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የቴክኖሎጂ ማዕከላት ግንባታ ለኢትዮጵያ ልጆች ብሩህ ተስፋ ይዞ እንደሚመጣም ጠቅላይ ሚኒስትሩ አስታውቀዋል። ወይንሸት ደጀኔ ኢትዮጵያ ባለፉት ዓመታት ትኩረት ካደረገችባቸው የግብርና፣ ማዕድን፣ ቱሪዝምና ኢንዱስትሪ ዘርፎች በተጨማሪ አሁን ላይ ቴክኖሎጂን እንደ አንድ የእድገት ምሰሶ ወስዳ እየሰራች ትገኛለች። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ተገኝተው እንደገለጹት ይህ ውሳኔ የሀገሪቱን የወደፊት ዕጣ ፈንታ የሚወስን ስትራቴጂካዊ እርምጃ ነው ብለዋል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲማም 1 ዓመት ውስጥ ስራ ይጀምራል። ጠቅላይ ሚኒስትሩ በንግግራቸው የቴክኖሎጂ ተቋማትን ግንባታ ከታሪካዊ የኢትዮጵያ አየር መንገድ መስራቾች ራዕይ ጋር አነጻጽረውታል። አባቶቻችን አየር መንገድን ገንብተው ለዓለም ኩራት እንዳደረጉት ሁሉ አሁን እየተገነቡ ያሉ የቴክኖሎጂ ዩኒቨርሲቲዎችና ማዕከላትም ለኢትዮጵያ ልጆች ብሩህ የወደፊት እድልን ይዘው እንደሚመጡ ተናግረዋል። ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ኢትዮጵያ በቴክኖሎጂ ዘርፍ ያላትን ቆራጥነት ከሚያሳዩ ስራዎች መካከል የ5 ሚሊዮን ኮደሮች ተነሳሽነት በግንባር ቀደምትነት ይጠቀሳል። ይህም ኢትዮጵያ በዲጂታሉ ዓለም ተወዳዳሪ ሆና ከዓለም ጋር እኩል እንድትራመድ የሚያስችላት መሆኑንም ገልጸዋል። 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት የተከበረ ምክር ቤት የሚያየው 3 ሚሊዮን ኮደርስ ኢትዮጵያ ኢኒሼቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ ዓመት ምናልባት በሚቀጥለው ዓመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሼቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። መንግስት ዘርፉን የኢኮኖሚ ሞተር በማድረግ ወጣቶች በስራ ፈጠራና በዲጂታል ክህሎት ሀገራቸውን እንዲያሳድጉ ትልቅ ትኩረት ሰጥቶ እየሰራ መሆኑንም በዕለቱ ማብራሪያ ተመላክቷል። የለውጡ መንግስት ወደ ስልጣን ከመጣ ወዲህ የተገበራቸው የኢኮኖሚ ማሻሻያ ተግባራት ዘርፈ ብዙ ውጤት ማምጣት ማስቻላቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ማሻሻያዎቹ ግብርናን ጨምሮ ባሉ ዘርፎች ላይ እድገት እንዲመጣም መሰረት መሆናቸውን እንዲሁ አብራርተዋል። ይህንኑ ጉዳይ በተመለከተ ደግሞ ተጨማሪ አሃዛዊ መረጃዎች አሉን ተመልካቾቻችን። ባልደረባይ አሸናፊ እንዳለ ያቀርባቸዋል። መቀጠል ትችላል አሸናፊ። አመሰግናለሁ ማህሌት። ጠቅላይ ሚኒስትር አብይ አህመድ በዛሬው ማብራሪያቸው ትኩረት ካደረጉባቸው ጉዳዮች መካከል የኢኮኖሚ ሪፎርሙ ላይ የተደረገውን እና የመጣውን ለውጥ ትኩረት ያደረጉ ሀሳቦችን ሲሰነዝሩ ነበር። እንደሚታወቀው ለአንድ ሀገር ትልቅ ድርሻ የሚወስደው ኢኮኖሚው ላይ ነው። ኢኮኖሚው ላይ የሚመጣው ለውጥ ነው ትልቁን
ድርሻ ወስዶ አጠቃላይ በሀገር እድገት ውስጥ ትልቅ ነገር የሚያመጣውና እዛ ላይ የተነሱ መሰረታዊ ነጥቦችን እናንሳ እስኪ። ጠቅላይ ሚኒስትር አብይ አህመድ ካነሷቸው መሰረታዊ የማሻሻያ አበይት ዓላማዎች መካከል 3 ነጥቦችን ሲያነሱ ነበረ። ቅድሚያ የተደረገው የማክሮ ኢኮኖሚ ስብራትን ማከም ላይ እሱን ማድረቅ ላይ ትኩረት ተደርጎ ነበረ። ሁሌም እንደሚታወቀው ትልቅ ነገር ከመደረጉ ወይም የመፍትሄ አማራጮች ከመቀመጣቸው በፊት ከዚህ ቀደም የነበሩ ችግሮች ምንድናቸው የሚለውን ነገር ማሰብ ላይ ከዛ በኋላ ደግሞ የመፍትሄ አማራጮችን እሱን ላይ ማድረግ ላይ ትኩረት መደረጉን አንስተዋል። ስለዚህ የማክሮ ኢኮኖሚ ስብራቶቻችን ምንድናቸው የሚለው በአግባቡ ተለይተው እነሱን የሚያርቁ መፍትሄዎች ተወስደዋል ብለዋል። ሌላኛው ደግሞ ብዝሃ ዘርፍ ኢኮኖሚን ማረጋገጥ ነው። እንደሚታወቀው ኢትዮጵያ ለበርካታ ጊዜያት የግብርና መር ኢኮኖሚን ስትጠቀም እንደነበር ይታወቃል። ነገር ግን ይሄኛው ደግሞ ለትውልድ መሻገር የማይችልና በግብርና ላይ ብቻ የተንጠለጠለ ኢኮኖሚ መገንባት ዘመኑን የሚዋጅ አሰራር አለመሆኑን አንስተዋል። ስለዚህ ዘርፈ ብዙ የሆነ የኢኮኖሚ በብዝሃ ዘርፍ ኢኮኖሚ ላይ ትኩረት መደረጉንና እነዚህም የተለያዩ ውጤቶች እንዲመጡ ምክንያት መሆናቸውን አንስተዋል። ሌላኛው መሰረታዊው የዕዳ ቀንበርን ማቅለል ነው። ኢትዮጵያውያን እንደሚረዱት እንደሚገነዘቡት በተለይ ከለውጡ በፊት ይደረጉ የነበሩ በርካታ የኮሜርሻል ሎኖች ነበሩ። እነዚህ የንግድ ብድሮች ደግሞ ከመደበኛ ብድሮች ከፍተኛ የሆነ ወለድ ይደረግባቸው የነበሩ ናቸው። ኢትዮጵያውያን አንደኛ ብድሩ ከመደረጉ በፊት ለብድሩ ዓላማ ይቀርቡ የነበሩት የተለያዩ ፕሮጀክቶችን እንገነባለን በሚል ሐሳብ ነበር። ነገር ግን ፕሮጀክቶቹም አልተገነቡም። ኢትዮጵያውያንን ደግሞ የብድር አዘቅት ውስጥ እንዲዘፈቁ አድርጓቸዋል። ስለዚህ እነዚህ ችግሮች ማቅለል ላይ መሰረታዊ የነበሩ ስራዎች ተሰርተዋል። በእነዚህ 3 ማቀፎች ውስጥ የተሰሩ ስራዎች ደግሞ ኢትዮጵያ የእድገቷ ዋነኛ ምክንያት ሆነው የተለያዩ እድገቶች እንዲመዘገቡ ማድረጋቸውን አንስተዋል። በተለይ ከዚህ ከዕዳ ቀንበር ማቅለል ጋር በተያያዘ የኢትዮጵያ መንግስት የመደመር መንግስት ውጤታማ የሚባል ስራ መስራቱን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት ባብራሩበት ወቅት አንስተዋል። እስኪ እሱን ማብራሪያቸውን ተከታትለን እንመለሳለን። ከዕዳ ጋር ተያይዞ ለተነሳው ጥያቄ የተከበረው ምክር ቤት በተለይም የፋይናንስ ዘርፍ የሚከታተለው ቋሚ ኮሚቴ በዝርዝር እንደሚያውቀው ይህ ለውጥ፣ ይህ መንግስት፣ ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ ዕዳ ላይ የሰራው ስራ ነው። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻል ሎን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቆጣጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። በርካታ ሀገራትን ወደ ኋላ ካስቀራቸው ነገሮች አንዱ በተለይ ባልተገባ ሁኔታ የንግድ ብድሮችን መውሰድ ነው። ይህ ደግሞ በተለይ ምን አይነት ችግሮችን ፈጥሮ እንደነበረ የኢትዮጵያን የኋላ ታሪክን መለስ ብሎ ማየት ይቻላል። የመደመር መንግስት ያደረገው በተለይ የብዝሃ ዘርፍ ኢኮኖሚና ለቴክኖሎጂ ትኩረት መስጠቱ የተለያዩ ለውጦች ከመምጣታቸው ጀርባ የሚጠቀስ ሁነኛ ምክንያት መሆን ችሏል። በነገራችን ላይ እነዚህ ለውጦች ጠቅላይ ሚኒስትር አብይ አህመድ በዛሬ ማብራሪያቸው በደንብ ሲያነሱት እንደነበረ ዓላማቸው የታቀደውን እቅድ ብቻ መፈጸም አይደለም፣ ማወዳደር የሚፈልጉ ወይም ደግሞ የኢትዮጵያን የለውጥ ሂደት መገምገም የሚፈልጉ ሰዎችም ማድረግ ያለባቸው የኢትዮጵያን ከምታስበው መዳረሻ ጋር ነው እንጂ አሁን ካለው ውጤት ጋር ብቻ እንዳልሆነ አንስተዋል። በነገራችን ላይ ከ1950ዎቹ በኋላ የጠቅላይ ሚኒስትር አብይ አህመድ ሲያነሱ እንደነበረው አብዛኛው የኢኮኖሚ እድገት በምዕራባውያን ላይ ትኩረት ያደረገ ነበረ። ከዛ በኋላ ደግሞ ከ2000 በኋላ የተመለከትን እንደሆነ ወደ ኤዥያ ማጋደል ጀምሯል። አሁን ደግሞ ጊዜው የአፍሪካ መሆኑንና በዚህም ሂደት ውስጥ ደግሞ ኢትዮጵያ በቀዳሚነት ከሚጠቀሱ ሀገራት ተርታ የሚያስመድቧትን ስራዎች መስራቷን ያነሱት። ሌላው የኤአይ ዩኒቨርሲቲ መገንባትም ከዚህ የለውጥ ጉዞ ውስጥ በዋነኛነት ከተነሱት ውስጥ ነው። እንደሚታወቀው በዓለም ላይ አንድ ነው ትልቅ የኤአይ ዩኒቨርሲቲ ያለው። ኢትዮጵያ ሁለተኛውን ትልቁን የኤአይ ዩኒቨርሲቲ ነው እየገነባች የምትገኘው። እሱም በራሱ በተለይ ከከተሜነት መስፋፋት ጋር የሚመጣውን ነገር ለመመለስ የሚያስችሉ ዘርፈ ብዙ ውጤቶችን ያመጣል ተብሎ የሚጠበቅ ነው። ኢትዮጵያ አጠቃላይ የምታከናውናቸው ነገሮች በዩኒቨርሲቲዎች ውስጥ የምትሰራቸው ስራዎች እንደተጠበቁ ሆነው ደግሞ የመደመር መንግስት በተለይ ባለፉት ዓመታት ላይ ትኩረት አድርጎ እየሰራ ያለው ከህፃናት ጀምሮ የሚሰሩ ስራዎች ላይ ትኩረት ማድረጉን አንስተዋል። ለዚህ ደግሞ ከ34,000 በላይ መዋለ ህፃናት መገንባታቸውን አንስተዋል። ይህ ማለት ህፃናት በአቅራቢያቸው
የመዋለ ህጻናት ትምህርትን እንዲማሩ ማስቻሉንና በዚህም ደግሞ በተለይ ከ4 ሚሊዮን በላይ ህጻናት ተጠቃሚ መሆን መቻላቸውን አንስተዋል። ከዛም ባለፈ ደግሞ ቀደም ብዬ እንዳነሳሁት በተለይ የስኪል ዴቨሎፕመንት ላይ የእውቀት ተኮር የሆኑ ስራዎች ላይ መንግስት የተለያዩ ስራዎችን ሰርቷል። ለዛ ደግሞ ትልቁ ሚና ይጫወታል ተብሎ የሚጠበቀው የ5 ሚሊዮን ኮደርስ ጅማሮን ማንሳት እንችላለን። አሁን ላይ 3 ሚሊዮን ደርሷል። ይህን ደግሞ በአግባቡ በተለይ በቀጣይ 2 ዓመታት ውስጥ ደግሞ 5 ሚሊዮን ማድረስ ከተቻለ ይሄም ውጤቱን የተሻለ እንደሚሆን ያነሱበትን ነጥብ ማንሳት እንችላለን። ቀደም ብዬ እንዳነሳሁት በተለይ ጊዜው ከተሜነት የሚስፋፋበት ነው። ለዛም ነው መንግስት የግብርና መር ኢኮኖሚውን ወደ ዘርፈ ብዙ ኢኮኖሚ እየቀየረ የሚገኘውና በ2050 ጠቅላይ ሚኒስትር አብይ አህመድ እንዳነሱት አብዛኛው የዓለም ህዝብ ከተሜ ይሆናል ተብሎ ይጠበቃል። ይሄ ደግሞ የአኗኗር ሁኔታ አጠቃላይ የሚሰሩ ስራዎችም ከዚህ ጋር ዘመኑን የዋጁ መሆን ይጠበቅባቸዋል። ለዚህ ደግሞ የተጀመረው የኮሪደር ልማት ስራውን ማንሳት እንችላለን። ለዚህ የከተሜነት መጎልበት ትልቁን ሚና የሚወስድ ነው። እድገቱን ደግሞ ከተፈጥሮ ጋር የተስማማ ማድረግ ያስፈልጋል። የሚሰሩ ስራዎች ዘመኑን መዋጀት አለባቸው። ዘመኑን ከዋጁ የሚፈጠረው ውጤት እንዳለ የተሻለ መሆን ይችላል። ከዓለም ጋር ተወዳዳሪ የሆነ ኢኮኖሚ መገንባት የሚቻልበት እንደሆነ አንስተዋል። ቀጣዩን የተመለከትን እንደሆነ ደግሞ ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ ሲያነሷቸው የነበሩት በዝርዝር ዘርፎቹን ስንመለከታቸው ኢትዮጵያ ለቁጥሩ ብቻ ሳይሆን በቁጥር የሚገለጸው ብቻ ሳይሆን ከዛ የዘለለ ውጤትን ማስመዝገብ ላይ ትኩረት አድርጋ ሰርታ ነበረ። እንደሚታወቀው ኢትዮጵያ በዚህ ዓመት አስመዘግባለሁ ብላ ለህዝብ ተወካዮች ምክር ቤት አቅርባ የነበረው የ9.2% እድገት ነበር። ነገር ግን የ6 ወራት አፈጻጸምን የተመለከትን እንደሆነ ይህ ውጤት እንደሚሻገርና ከዚህ ማላቅ እንደሚቻል ማሳየቱንና ይህንንም ዛሬ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ሲያብራሩ ኢትዮጵያ ለ10.2% እድገት ለማስመዝገብ እየሰራች እንደሆነ ነው። አንዳንድ ጊዜ ከቅድ በላይ ማሻገር እንደሚቻልም ያነሱበትን እናነሳለን። በነገራችን ላይ ከዚህ ቀደም የአይኤምኤፍ ትንበያዎች ለአገራት እድገት ትልቁን ሚና ይወስዳል። ኢትዮጵያ ከዚህ ቀደም አድግበታለሁ ብላ ታስቀምጠው የነበረው የእድገት ቁጥር ፈጽሞ ከአይኤምኤፍ ጋር የሚቀራረብ አልነበረም። ከፍተኛ የሆነ የቁጥር ልዩነት ነበራቸው። ኢትዮጵያ ግን ከለውጡ ማግስት ወዲህ የምታመጣቸው የእድገት ቁጥሮች አይኤምኤፍ ከሚያወጣው ትንበያ ጋር የተመሳሰለና የተቀራረበ መሆኑ በሌሎችም ምስክርነት የሚሰጠው መሆኑን አንድ ማሳያ አንስተዋል። ግብርናውን በዝርዝር የተመለከትን እንደሆነ 7.3% እድገት ማምጣት የቻለ ነው። ይሄኛውም ከታቀደው እቅድ በላይ ማሻገር የተቻለበት ሆኖ እናገኘዋለን። ኢንዱስትሪ የኃይል አጠቃቀምም እንዲሁ መጨመሩን አንስተዋል። የኃይል አጠቃቀም በጨመረ ቁጥር ደግሞ ምን ያክል አዳዲስ ኢንዱስትሪዎች እየተስፋፉ መሆናቸውን አመላካች ነው። የኢትዮጵያ ታምርት እንቅስቃሴ ለዚህ ትልቁን ሚና መውሰዱን አንስተዋል። አጠቃላይ በኢትዮጵያ ውስጥ ያሉ ኢንዱስትሪዎች የሚሰሯቸው ስራዎች ደግሞ የሚገመገሙና ምን ያክል እንደሆኑ በአግባቡ የሚለዩበት መንገድም አጠቃላይ ለለውጡ ለእድገቱ ትልቅ አስተዋጽኦ እንዳለው አንስተዋል። የማዕድን ዘርፍ በተለይ ከቅርብ ዓመታት ወዲህ በከፍተኛ ሁኔታ ቁጥራቸው ከጨመሩ ዘርፎች ውስጥና እድገታቸውም ከተረጋገጠባቸው ዘርፎች ውስጥ አንዱ መሆኑ ይነሳል። የአገልግሎት ዘርፍ፣ የቱሪዝም ዘርፍ እድገትንም በተመሳሳይ ማግኘት እንችላለን። አጠቃላይ እነዚህ የመጡ ስኬቶች መመስገን ያለባቸውና በእርግጥም ዋጋ ሊሰጣቸው የሚገባ ናቸው። እነዚህን ውጤቶች መካድ ደግሞ ንፉግነት ካልሆነ በስተቀር የሚታዩ ለውጦች መመዝገብ መቻሉን የሚያረጋግጡ ናቸው ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ ጋር ተያይዘው እስኪ የተናገሩትን ንግግር ደግሞ ተከታትለን እንመለስ። የኛ የኢኮኖሚክ ሪፎርም እውነት ለመናገር ተቃዋሚ ደጋፊ ሳይባል እውነት ለመናገር በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። ስለዚህ ጠቅላይ ሚኒስትር አብይ አህመድ ደጋግመው እንደሚገልጹት እነዚህ ስራዎች የኢትዮጵያን መጻኢ እድገትና ብልጽግና የሚያረጋግጡ ናቸው። ስለዚህ በቀጣዩ 6 ወራት ደግሞ አሁን የመጡትን ውጤቶች የበለጠ ማጠናከር እንደሚያስፈልግና ለዚህ መትጋት እንደሚያስፈልግ ነው ሀሳባቸውን የተናገሩት። ማለት መረጃዎቹ እነዚህ ናቸው። እናመሰግናለን አሸናፊ። ተመልካቾቻችን ዘገባዎቻችን አሁንም ይቀጥላሉ። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት አረጋግጠዋል። ምርጫው ለሁሉም ተፎካካሪ ፓርቲዎች እኩል የሆነ እድል የሚሰጥበት እንደሆነም እንዲሁ ጠቅላይ ሚኒስትሩ ተናግረዋል። አቤል ሙልጌታ
ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በሀገሪቷ ውስጥ የተገነቡት የሜጋ ፕሮጀክቶችና የኮሪደር ልማት ስራዎች ተጽዕኗቸው እየጎላ ሀገርን እየቀየረ ነው ብለዋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልገም እንኳን አለች ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። ጠቅላይ ሚኒስትር አብይ አህመድ በንግግራቸው በሀገሪቷ ውስጥ ተገንብተው የተጠናቀቁና አሁንም በግንባታ ላይ የሚገኙ ሜጋ ፕሮጀክቶች እንዲሁም የኮሪደር ልማት ስራዎች ኢትዮጵያን ለስኬት እያበቋት እንደሚገኙም አብራርተዋል። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። በሜጋ ፕሮጀክት በፕሮጀክት ክትትል በፕሮጀክት አፈጻጸም በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። በሀገሪቷ እየተገነቡ የሚገኙት የተለያዩ ፕሮጀክቶች ቀድሞ የነበረውን መዘግየትና ቸልተኝነት ላይ ተጨባጭ ለውጥ ያመጡ መሆናቸውንም ጠቅላይ ሚኒስትሩ ተናግረዋል። 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይ 6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። በ6 ወር ውስጥ ለ2.6 ሚሊዮን ሰው የስራ ዕድል እንደተፈጠረ የገለጹት ጠቅላይ ሚኒስትር አብይ አህመድ ለዚህም ሜጋ ፕሮጀክቶች እንዲሁም የከተማና የገጠር ኮሪደር ስራ አስተዋጽኦአቸው ከፍ ያለ ነው ብለዋል። በ6 ወር ውስጥ 2.6 ሚሊዮን ሰው ስራ አግኝቷል። ባለፉት 20 ምናምን ቀናት ደግሞ 670 ሺህ ገደማ ከዚያ በላይ ሰዎች ስራ ይዘዋል። ይሄኛውን ወር ከጨመር ከ3.3-3.4 ሚሊዮን በላይ ሰው ስራ ይዟል። ይሄ ድሮ በነበረን ፊገር በአመት የምናሳካው ነው። ለምን ሆነ? በየቦታው የገጠር ኮሪደር፣ የከተማ ኮሪደር፣ ኢንዱስትሪ፣ ግብርና፣ ማዕድን፣ ሜጋ ፕሮጀክቶች በተለይም አዳዲስ ፍሪ ትሬድ ዞኖች መፈጠር በመጀመራቸው በርከት ያለ ሰው ስራ እያገኘ ይገኛል። ይሄ የ6 ወራት የስራ አፈጻጸም ሪፖርቱ በሀገሪቷ የልማት ፕሮጀክቶች ላይ የታየውን እድገት ብቻ ሳይሆን በስራ ባህልና በጊዜ አጠቃቀም የኢትዮጵያን እሴት ያጠናከረ መሆኑን ተመላክቷል። ተመልካቾቻችን ቀደም ሲል የተከታተላችሁት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ሜጋ ፕሮጀክቶችን በመገንባት ረገድ ስኬታማ መሆኗን አስመልክቶ ለሕዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ነበር። ያሰናዳችሁ ደግሞ ህይወት አበበ ናት። ዘገባዎቻችን ይቀጥላሉ። 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት አረጋገጡ። ምርጫው ለሁሉም ተፎካካሪ ፓርቲዎች እኩል የሆነ እድል የሚሰጥበት እንደሆነም ጠቅላይ ሚኒስትሩ ተናግረዋል። ይህንን ጉዳይ ደግሞ የተመለከተው ሪፖርተራችን አቤል ሙሉጌታ ነው። 7ኛው ጠቅላላ ምርጫ ፍትሐዊና ዲሞክራሲያዊ ሆኖ እንዲከናወንና
የተረጋገጠ ሰላምም እንዲኖር በማድረግ መንግስት ሚናውን እንዲወጣ የምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ በጥያቄ መልክ አንስተዋል። ምርጫው ሰላማዊ፣ ነፃ፣ ፍትሐዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት። መንግስቶ የወስ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? ለምክር ቤት አባላቱ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ 7ኛው ጠቅላላ ምርጫ ያለምንም ችግር በተያዘለት የጊዜ ሰሌዳ እንደሚደረግም ተናግረዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ምርጫ ለጠንካራ የሀገር ግንባታ መሰረት የሚጣልበት የትውልድ ተሳትፎም የሚረጋገጥበት እንደሆነም ጠቅላይ ሚኒስትር አብይ አህመድ አንስተዋል። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። 7ኛውን ጠቅላላ ምርጫ በማካሄድ ብዝሃ ሀሳብ ለሀገር ግንባታ እንዲሆንም ይሰራልም ተብሏል። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘነው ከእናንተ ነው። መኖራችሁ ፋይዳ ያለው ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ሁኔታ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት ወቅት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ። በምርጫ ዓመት የሀገራት የኢኮኖሚ እድገት የሚቀንስበት አግባብ ቢኖርም በኢትዮጵያ የተቀመጠው የዘንድሮ የእድገት ትንበያ የሚሰራ መንግስት እንዳለ አመላካች መሆኑንም ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላቱ ተናግረዋል።
ሀገራዊ ምክክርን በተመለከተ ከምክር ቤት አባላት ለተነሳው ጥያቄ ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በመላ ኢትዮጵያና በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን የተሳተፉበት የአጀንዳ ልየታና የዋናው መድረክ ተሳታፊዎች ውክልናን የመምረጥ ስራ እየተገባደደ ስለመሆኑ አንስተዋል። በመወያየት ውስጥ ብዙ የማናቃቸው ስብራቶች ይጠገናሉ። ተቋሙ እኔ ባለኝ መረጃ በመቶ ሺዎች አወያይቷል። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሳይቀር እንደ ከዚህ ቀደም አይነት ውይይት አይደለም። ኤቭሪዌይ ኢትዮጵያውያን አወያይቷል። በሺ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይ እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ለሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ ቢከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን ይገደድ ደግሞ የለም። እስካሁን ባለው የአጀንዳ ልየታ ላይ ከሞላ ጎደል በሁሉም አካባቢዎች ተመሳሳይ ጥያቄዎችና ፍላጎቶች ለኮሚሽኑ ስለመቅረባቸውም እንዲሁ አንስተዋል። ኮሚሽኑ በሚያቀርበው ጉዳይ ላይ ተወያይቶ ጠንካራ ሀገረ መንግስት ለትውልድ መገንባት እንደሚገባ ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ማጆሪቲ ይወያያል፣ ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል፣ ማይኖሪቲ በዛ ህግ ይገዛል ማለት ነው። ይሄ ባለው ሪፖርት እስካሁን ባለው ውይይት በጣም ድግግሞሽ አለ። ኦሮሚያ ክልል የተነሳ አጀንዳ አማራ ክልል አለ፣ አማራ ክልል የተነሳ አጀንዳ ቤኒሻንጉል አለ። የህዝቡ ፍላጎት ይቀራረባል፣ አብዛኛው ጥያቄ ተቀራረበ ነው። ያን ግን በሰከነ መንገድ በበሰለ መንገድ ተወያይቶ ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላድል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል፣ ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚሆን ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ በቀጥታ መስመራችን ላይ ተጨማሪ መረጃ ወደምንጋራበት ከዚሁ ጠቅላይ ሚኒስትር አብይ አህመድ ከሰጡት ማብራሪያ ጋር ወደሚገናኝ ጉዳይ ነው የምናልፈው። ኢትዮጵያ ነዳጅ ሳይኖራቸው ቀዳሚ እድገት ካስመዘገቡ ሀገራት መካከል ቀዳሚ መሆኗን ጠቅላይ ሚኒስትር አብይ አህመድ አስታወቁም። ኢትዮጵያ ለመጀመሪያ ጊዜ የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ መቻሏንም ጠቅላይ ሚኒስትሩ በማብራሪያቸው ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ቆይተሻል? በኢትዮጵያ የተመዘገበው ነጠላ አሃዝ የዋጋ ግሽበት እንዴት ሊመጣ ችሏል የሚለውን ጨምረሽ በነዳጅ ላይ እንዲሁም ደግሞ ከሌሎች ሀገራት አንጻር ኢትዮጵያ ያላት የነዳጅ አቅርቦት እንዴት ያለ ነው ተብሏል የሚለው መረጃ ልታደርሽን ትችያለሽ? አመሰግናለሁ አሸናፊ። እንግዲህ በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በምክር ቤት በነበራቸው ውሎ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። እንግዲህ ከተነሱላቸው ጥያቄዎች መካከል የነዳጅና የዋጋ ግሽበት ይጠቀሳል። እንግዲህ ለዚህም ታዲያ ምላሽና ማብራሪያ ሰጥተዋል ጠቅላይ ሚኒስትር አብይ አህመድም ከቅርብ ጊዜ በኋላ እንግዲህ ኢትዮጵያ በተለያዩ ጊዜያት እያሳየች የምትገኘው ለውጦች እንዳሉ ይታወቃል። በተለይም ደግሞ በዋጋ ግሽበት ከፍተኛ የሆኑ ለውጦች እየመጡባት ነው የሚገኙ ሀገሪቱ። እንዲሁም የሚታዩ ለውጦችም ቁጥሩም እየቀነሰ እንደሆነ ነው የተነገረው። እንግዲህ አሁን ሰዓት ላይ ሀገሪቱ ነጠላ አሃዝ ወደሚባል ደረጃ ላይ መድረሷን ነው 9.7 በመቶ የዋጋ ግሽበት ላይ መድረሷን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ለዚህም ደግሞ ታዲያ በርካታ ስራዎች መሰራታቸውን ነው ያነሱት። እነዚህ ለውጦች ከመምጣታቸው በፊት ግን ለዋጋ ግሽበት የሚዳርጉ ተግባራት ናቸው ወይም ደግሞ ይዳርጋሉ ተብሎ ከሚጠቀሱ ጉዳዮች መካከል አንደኛው የፍላጎትና አቅርቦት አለመመጣጠን አንደኛው መሆኑን ነው ያነሱት ጠቅላይ ሚኒስትር አብይ አህመድ። ከዛ ባሻገር እንግዲህ የገቢ ማነስ ነው የሰው የገቢ ማነስ ሌላኛው እንደ ችግር የሚነሳ ጉዳይ ነው። በተለይም ደግሞ ሰው ያለው ገቢ አነስተኛ ከመሆኑ ጋር በተገናኘ ካለው ጊዜውን የዋጀ አለመሆኑ ይህም ደግሞ ሌላኛው የዋጋ ግሽበትን የሚያመጣ ጉዳይ ነው። ከዛ ባሻገር እንግዲህ የግብይት ስርዓት ነው። በተለያዩ ጊዜያት የሚኖረው የግብይት ስርዓት ተመሳሳይ አለመሆን ይህም ሌላኛው የገቢ ሁኔታን ወይም ደግሞ የዋጋ ግሽበትን የሚያስከስት ሌላኛው ጉዳይ ነው። ከዚህ ባሻገር የበጀት አስተዳደር ሁኔታው
በጀት ጉድለትን የሚያመጣ አንደኛው ችግር እንደሆነ ነው ያነሱት። ታዲያ እነዚህ ቀደም ሲል ያነሳዋቸው ጉዳዮች ላይ በስፋት በመስራትና መፍትሄ ሀሳቦችን በማምጣት የበጀት ወይም የዋጋ ግሽበት እንዲቀንስ ምክንያት ተደርጓል ማለት ነው። ከዚህ መካከል እንግዲህ ከተሰሩ ስራዎች መካከል አንደኛው በተለይም ደግሞ የሰውን የኑሮ ጫና ለመቀነስ የሚደረጉ የቅዳሜና የእሁድ ገበያ የተጀመሩ ስራዎች አሉ በተለያዩ የሀገሪቱ ክፍሎች ማለት ነው። ከዛ ባሻገርም እንግዲህ የሚቀርቡ ምርቶችን ሸማቹ ማህበረሰብ ቀጥታ ከአምራቹ ወይም ከነጋዴው ማህበረሰብ በቀጥታ እንዲያገኝ የሚያስችልም አሰራር ተሰርቷል ማለት ነው። ከዛ ባሻገር በዝቅተኛ የኑሮ ደረጃ ላይ የሚገኙ ማህበረሰቦችን ለመደገፍ ዓላማ ያደረገ የደሞዝ ጭማሪ መሰራቱ ነው የተነገረው ማለት ነው። እንዲሁም ደግሞ ምርትና ምርታማነትን ከማሳደግ አኳያ በሀገሪቱ የተለያዩ ስራዎች እየተሰሩ ነው የሚገኘው። በተለይም ደግሞ የሌማት ትሩፋትን ጨምሮ በሀገሪቱ የተደረጉ ስራዎች ከዚህ በፊትም ለተለያዩ አመታት የተከናወኑ የችግኝ ተከላ ወይም የአረንጓዴ አሻራ መርሃ ግብሮችም ለነዚህ የምርትና ምርታማነት እንዲጨምር ትልልቅ አስተዋጽኦ ያበረከቱ ናቸው ማለት ነው። በእነዚህ ስራዎች በመሰራታቸው በሀገሪቱ የታየ የነበረው የዋጋ ግሽበት ምጣኔ እንዲቀንስ ምክንያት ሆነዋል ማለት ነው። ከዚህ ባሻገር በምክር ቤቱ የተነሳው ጥያቄ የነዳጅ ጉዳይ ነው። እንግዲህ ኢትዮጵያ ከሌሎች ሀገራት አንጻር በተለይም ደግሞ ከጎረቤት ሀገራት አንጻር ሲታይ በዝቅተኛ ዋጋ ነው እንግዲህ ለማህበረሰቡ የነዳጅ ሽያጭን እየከወነች የምትገኘው። እንደ ምሳሌነትም ጠቅላይ ሚኒስትር አብይ አህመድ በተለይ በጅቡቲ ናይሮቢና ካምፓላ ባሉ ሀገራት ላይ የተከናወኑ የሚገኘው የነዳጅ ሽያጭ ሁኔታ ምን ይመስላል የሚለውን አንስተው ነበር። በተለይ በጅቡቲ 269 ብር፣ በናይሮቢ 220 ብር፣ በካምፓላ 218 ብር እየተሸጠ ቢሆንም በአዲስ አበባ ግን 129 ብር ነው የነዳጅ ዋጋ ነዳጅ እየተሸጠ የሚገኘው። ይህም ደግሞ የማህበረሰቡን የኑሮ ሁኔታ ያማከለ እንዲሁም ደግሞ በተለያዩ ችግሮች ውስጥ በተለይም ደግሞ በጸጥታ ችግሮች እንዲሁም በቀይ ባህር እና በሌሎችም ችግሮች የሚመጣ ነዳጅ የሚመጣበት ሁኔታ ችግር ውስጥ ቢሆንም ማህበረሰቡን ግን ጫና ውስጥ ላለመክተት ዓላማ ያደረገ በዚህ ዝቅተኛ በሆነ ሂሳብ ለማህበረሰቡ ማቅረብ ተችሏል ማለት ነው። ከዛ ባሻገር እንግዲህ የቅሸባም ሌላኛው ችግር ነው። በዚህ በነዳጅ ላይ የሚታይ የቅሸባ ሁኔታም ሌላኛው በዚህ በነዳጅ ላይ የሚታይ ችግር እንደሆነ ነው ያነሱት ጠቅላይ ሚኒስትር። ነገር ግን እነዚህን ችግሮች በቀጣይነት እየቀረፉ ለውጦችን ለማምጣት እንደሚሰራ ነው የተነገረው ማለት ነው። አሁን ሳለ እንግዲህ በነዳጅ ማደያዎች የሚታዩ ሰልፎችንና አቅርቦቶችን ለመቀነስም የአቅርቦቱን ለመጨመር የተለያዩ ስራዎች ይሰራሉ። በተለይም ደግሞ ነዳጅ ከጅማሮ አንስቶ ከሚነሳበት ከጅቡቲ እዚህ ደርሶ ወደ ተለያዩ ማደያዎች እስከሚዳረስ ድረስ ያለውን የሰንሰለት ሁኔታ ለመቆጣጠርም እየተደረገ ያሉ ጥረቶች እንዳሉ ነው ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ውላቸው ያነሱት ማለት ነው። ብሩክታይት ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልሽ። ኢትዮጵያና ቀይ ባህር ተለያይተው መኖር እንደማይችሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የባህር በር ጥያቄዋ በሰላምና ሰጥተው በመቀበል መርህ እንዲመለስ እየሰራች መሆኑንም እንዲሁ አንስተዋል። ኢትዮጵያ ያሰበችውን ከማሳካት ማንም እንደማያስቆማትም ነው ጠቅላይ ሚኒስትሩ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት የገለጹት። ወንደሰን አፈወርቅ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው ምላሽና ማብራሪያ በሰጡበት ወቅት ከተነሱላቸው ጥያቄዎች መካከል ኢትዮጵያ እያነሳች ያለችውን የባህር በር ጥያቄን የሚመለከተው ይገኝበታል። የምክር ቤቱ አባላት ሀገሪቱ ያነሳችው ይህ ጥያቄ ምን ደረጃ ላይ ይገኛል ሲሉም ለጠቅላይ ሚኒስትር አብይ አህመድ ጥያቄ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በምላሻቸው ኢትዮጵያና ቀይ ባህር ተለያይተው መኖር እንደማይችሉ የገለጹ ሲሆን ኢትዮጵያ ጥያቄው በሰላምና ሰጥቶ በመቀበል መርህ እንዲመለስ እየሰራች መሆኑንም ተናግሯል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ
5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ኢትዮጵያ ፍትሐዊ ጥያቄ እያቀረበች መሆኑን ያነሱት ጠቅላይ ሚኒስትሩ በባህር በር ጉዳይ ኢትዮጵያ ያሰበችውን ከማሳካት ማንም እንደማያስቆማትም ነው የተናገሩት። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴ መልሱልኝ፣ መሬቴ መልሱልኝ ወሰዱ። ለምን ታረቅና? በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንንም አያቁማትም። ሌላኛው በምክር ቤቱ ለጠቅላይ ሚኒስትር አብይ አህመድ የተነሳው ጉዳይ የአፍሪካ ቀንድን የተመለከተው ነው። የአፍሪካ ቀንድ ሀገራት የሚጋሯቸው በርካታ ጉዳዮች መኖራቸውን፣ ነገር ግን ይህንን በአግባቡ መጠቀም አለመቻሉን ጠቅላይ ሚኒስትሩ ተናግረዋል። ይህንን ለመፍታትም የተሰራ ስለመሆኑም ነው የገለጹት። ለምሳሌ ሰሞኑን አይታችሁ ከሆነ የጅቡቲው ፕሬዝዳንት አባታችን እስማኤል እና ሐሰን ሼክ ሶማሌ ክልል መጥተው ነበር። ከህዝቡ ጋር ይዘፍናሉ፣ ከህዝቡ ጋር ይነጋገራሉ። ዘሴም ባህል፣ ዘሴም ቋንቋ፣ መግባባት ነበራቸው። ወደ ትግራይም ቢኬድ፣ ወደ ሱዳንም ቢኬድ፣ ደቡብ ሱዳንም ቢኬድ፣ ኬንያም ቢኬድ ይሄ ነገር አለ። ህዝብ በጣም የተወራረሰ ከባቢ ነው። የተፈጥሮ ሀብትም እንደዚሁ ነው። ይሄ ተጠቅሞ መልማት ይቻል ነበር። ነገር ግን የሁለቱ ውሃዎች ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችም እያሰፋ በመሄዱ አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። አንዱ ለአንዱ መከታ መሆን ሲገባው አንዱ ለአንዱ ችግር አስተላላፊ ሆነ። በዚህ ምክንያት ቀጠናው የራሱ ውስንነት አለበት። ይሄን ለመፍታት ከፍተኛ ጥረት እያደረግን ነው። እንደሚሰምር ተስፋ እናደርጋለን። ባለፉት ጥቂት ዓመታት በኢንዱስትሪው ዘርፍ ከፍተኛ እድገት መመዝገቡን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከቀጣይ ዓመት ጀምሮ ከዘርፉ የወጪ ንግድ በኢትዮጵያ ታሪክ በቢሊዮን የሚቆጠር ዶላር ገቢ ማግኘት እንደሚጀመርም ጠቁመዋል። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ 3.4 ቢሊዮን ዶላር እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው ዓመት ጀምሮ
በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ። ጠቅላይ ሚኒስትሩ በማብራሪያቸው የውጭ ቀጥተኛ ኢንቨስትመንት ፍሰት እየጨመረ መምጣቱን ያነሱ ሲሆን በዚህም ግዙፍ ዓለም አቀፍ ተቋማት በኢትዮጵያ የተለያዩ የማምረቻ ዘርፎች ገብተው እያስመዘገቡ ያለውን ገቢ በማሳያነት ጠቅሰዋል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኑፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ የሰጡትን ማብራሪያ ተከትሎ የምክር ቤት አባላት ለኢትዮጵያ ቴሌቪዥን አስተያየቶቻቸውን ሰጥተው ነበረ። አስተያየቶቻቸው ምን ይመስላል በሚለው ጉዳይ ላይ ደግሞ ተጨማሪ መረጃ የሚሰጠን ሪፖርተራችን ቶማስ ኃይሉ ነው። በቀጥታ መስመራችን ላይ እናገኘዋለን። ቶማስ እንዴት ቆይተሃል? ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላት የሰጡትን ማብራሪያ ተከትሎ የምክር ቤት አባላት ምን ሀሳብ አነሱ? ያነጋገርካቸውን ሀሳብ አካተ ለኛም ማጋራል። አመሰግናለሁ ማህሌት። እንግዲህ ቀደም ሲል እንዳልሽው የህዝብ ተወካዮች ምክር ቤት አባላት በተለይም ደግሞ ካነሷቸው በርካታ ጥያቄዎች መካከል አንደኛው ብሔራዊ ጥቅምን የሚመለከት ጉዳይ እንዳለበት ቀደም ሲል ተከታትለናል፣ በተለያዩ ምክንያቶች ማለት ነውና የህዝብ ተወካዮች ምክር ቤት እንግዲህ ካነሷቸው ጥያቄዎች የብሔራዊ ጥቅምን ከማስከበር አኳያ ህዝቡ ከመንግስት ጋር እንዲሁም ደግሞ የህዝብ ተወካዮች ምክር ቤት አባላትስ ምን አይነት ጫናዎችን ማድረግ አለባቸው፣ ምን አይነት አስተዋጽኦ ማድረግ አለባቸው የሚለው ጉዳይ በዋናነት እየተነሳ ነውና አሁን ላይ ኢትዮጵያ የብሔራዊ ጥቅሞቿን በተለያዩ መንገዶች ለማስጠበቅ የተለያዩ ስራዎችን እየሰራች ትገኛለች። ይህም ከባህር በር ጋር የሚገለጽ አለ። የብሔራዊ የደህንነት ተቋማታንም ለተለያዩ የማዘመን እንዲሁም ደግሞ ሪፎርም የማድረግ ስራዎችን እየሰራች ትገኛለች። እነዚህ ተቋማት እንግዲህ ከፖለቲካ እንዲሁም ደግሞ ከተለያዩ አስተሳሰቦች የዘለሉ ናቸው። የኢትዮጵያ መሰረት የሚጥሉ ጉዳዮች ከመሆናቸው አኳያ ኢትዮጵያ መሰረቷ ብትሆን ሌሎች ጉዳዮች ግን ልንወያይባቸው እንዲሁም ደግሞ ልንከራከርባቸው የሚገባ ጉዳዮች እንደሆነ ጠቅላይ ሚኒስትሩም ሲናገሩ ሰምተናልና በተለይም ደግሞ ከቤት ጋር መስሎት ነው። በቀለሙ በቤት ቀለም ልንጨቃጨቅ ወይም ደግሞ ልንወያይ እንችላለን ወይም ደግሞ የተለያዩ ሀሳቦች ሊኖሩ ይችላል። ነገር ግን ቤቱን መሰረቱን ማፍረስ ላይ ግን ጥያቄ መነሳት የለበትም። እዛ ላይ ሁሉም በአንድነት መቆም ይገባል የሚሉ ሀሳቦች አንስተዋል ማለት ነው። ነገር ግን የህዝብ ተወካዮች ምክር ቤት አባላቱ ደግሞ ምን አሉ? በተለይ የብሔራዊ ጥቅም ከማስጠበቅ አኳያ ምን ከማን ይጠበቃል የሚለው ጉዳይ ላይ አስተያየታቸው ስትሆናል። እስቲ እሱን ተከታትለን እንመለስ። ብሔራዊ ጥቅም በፖለቲካ፣ በኢኮኖሚ፣ በወታደራዊ ዘርፎችና በባህላዊ ዘርፎች ይኖራል። በዲፕሎማሲም ዘርፍ ማለት ነው። ይህን ብሔራዊ ጥቅም ለማስጠበቅ ዜጋ በጋራ መቆም አለበት ነው ቋንቋው። እዛ ላይ በብሔራዊ ጥቅም ላይ መለያየት፣ በብሔራዊ ጥቅም ላይ መጣላት፣ በብሔራዊ ጥቅም ላይ መለያየት አያስፈልግም ነው። ብዙዎች ሀገሮች ደግሞ የዳበረ ዲሞክራሲ ልምድ ባላቸው ሀገሮች ብሔራዊ ጥቅም ላይ የሚናገሩት ቋንቋ አንድ አይነት ነው። ብሔራዊ ጥቅምን የሚቀናቀን ነገር መስራት ቀይ መስመር ነው እና በአጠቃላይ እኛም በዚህ ደረጃ ስራ መስራት አለብን። ሁሉም መንግስት፣ ተፎካካሪ ፓርቲ፣ ግለሰቦች፣ ምልዓተ ህዝቡ በሙሉ ለብሔራዊ ጥቅም አንድ ላይ ሆኖ መቆም አለበት የሚል መልእክት ነው ያለኝ። እንደ ብሔራዊ ጥቅም ሲባል የሁላችንም ሲቲዝኖችን ሁሎችንም ዜጎች የሚጠቅም እንጂ የአንድ መንግስት ኃላፊነት ወይም ደግሞ የአንድ ፖለቲካ ኃላፊነት ስላልሆነ በብሔራዊ ጥቅማችን ላይ እያንዳንዱ ዜጋ ወይም ደግሞ የተለያየ ፓርቲዎች በጋራ መቆም እና ናሽናል ኢንተረስታችንን ማስከበር በተለይም ይሄ የዓለም አቀፍ የንግድ ልውውጥን፣ የወደብ መጠቀምን፣ የአባይ ተፋሰስን አብሮ መልማትን እና ኢትዮጵያ ከዚህ ቀደምም ሌሎችን የመጉዳት ፍላጎት የላት።
نهارسي ملاك السرخ ما حسينه نهارسي ملاكادكو رد اللي قاعد ሰላም ከሁሉም ሰው የሚጠበቅ ስለሆነ እኛ ደግሞ ህዝቡ ወደ ሰላም እንዲመጣ ከኛ የሚጠበቀውን ድጋፍ እናደርጋለን። ብሔራዊ ጥቅምን ለማስጠበቅ የውስጥ ሰላም ያስፈልጋል። ይህን ለማድረግ ደግሞ በጋራ መስራት ይገባል። በግንዛቤ ማነስ የሚመጣውን በማስተማር በማሳወቅ በማነሳሳት በመምከር ማስተካከል ይቻላል። ነገር ግን በሀገር ጥቅም ላይ በመምጣት የሌላውን ተልእኮ በማስ ሊበጣ የሚችለውን በባንዳነት የሚመጣውን ደግሞ በሁሉም ግንባር መከላከል ነው የሚያስፈልገው ነው። አሁን እንግዲህ ቀደም ሲል እንደተከታተል ነው የተለያዩ ሐሳብ ልዩነቶች ቢኖሩም በዚህ በብሔራዊ ጥቅም ዙሪያ ላይ ግን መለያየቶች ሊኖሩ እንደማይገባ ነው እንግዲህ የህዝብ ተወካዮች ምክር ቤት አባላቱ ያነሱት። ነገር ግን ጠቅላይ ሚኒስትሩ አንድ ጉዳይን አንስተዋል። አሁን ላይ ብሔራዊ ጥቅም ላይ የሚደራደር ትውልድ በጣም እየቀነሰ መጥቷል። በነገራችን ላይ ይሄ ነፍጥ አንግቦ የሚንቀሳቀሱ ኃይሎች ሳይቀሩ አሁን ላይ የብሔራዊ ጥቅም ጉዳይ ላይ ሲመጣ አይ ይሄ በዚህ አይደለም የታገልኩት ወይም ደግሞ በዚህ አይደለም ነፍጥ ያነሳሁት እያሉ እየመጡ ይገኛሉ የሚሉ ሐሳቦችን አንስተዋል። ይህ ማለት ታዲያ እንግዲህ የባንዳነቱ ስሜት እየቀነሰ ነው ወይ ደግሞ የብሔራዊ ጥቅም ላይ የሚደራደረው ኃይል እየቀነሰ እየከሰመ እየሄደ መሆኑን የሚያመላክት ነው የሚሉ ሐሳቦች አንስተዋል ማለት ነውና ይህን ይመስላል ከብሔራዊ ጥቅም ጋር በተያያዘ የተነሱ ጉዳዮች። ቶማስ እናመሰግናለን ለመረጃው። መልካም ቀን ይሆንልህ። ለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን ተመልካቾቻችን። አሸናፊ እንዳለና ማህሌት ታደለ ከዳይሬክተራችን ገዛሃይ እንዳዲ ከዜና ኢትዮጵያ አዘጋጅ ብሩክ ተስፋይና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ነበር የቆየ ነው። መልካም ቀን ይሁንላችሁ።